ከአምለሰት ጋር ኢንተርቪው ሰራን። ጥሩ ምስክርነት ስለሆነ ነው የምናገርሽ። ይሄን ከአምለሰት ጋር አሪፍ ልጅ ነች፣ በጣም ማግኘት አለብሽ እንጂ እንደውም ሰው ፕሮግራም ላይ መቅረብ አለብሽ። እና በጣም ትገርም ሴት ነች እሷ። ከእሷ ጋር ኢንተርቪው ሰራን። እኔ እንደዚህ ቃለ መጠይቅ ከሰራው በኋላ የማይጠበቁ ሰዎች ይደውሉልኛል። እንደዛ የማልጠበቃቸው ሰዎች ናቸው የሚደውሉት። በኋላ ኢንተርቪው በወጣ በሶስተኛው ቀን አንድ ስልክ ይደውልልኛል። የደወለው መሰለሽ ቴዎድሮስ ካሳሁን የክብር ዶክተር የአምለሰት ባሉ ቴዲ አፍሮ ይደወል። ከዛ እኔ ሰርፕራይዝ ሆኛለሁ። ኢንተርቪውን አይቶታል፣ ሙሉን አይቶታል። እና ኢትስ ቬሪ አንዩዥዋል ነች ለቴዲ እንደዚህ አይነት ነገር ማድረግ። እና ደወልና ራት ልጋብዝ ቤት እንድትመጣ እኔም ገርሞኛል፣ እሷም ገርሟታል። ከዛ ሄድኩኝ ቤታቸው ቤታቸው ገባሁ፣ ተጋበዝኩ፣ ልጆቻቸውን ተዋወቅኩ። 4 ልጆች አላቸው። በጣም ገርም ቤተሰብ ነው። በጣም የሚያምር ቤተሰብ ነው። እና ከቴዲ ጋር ስናወራ የተገረምኩበት ሹም ብዬ ነው የምነግርህ። የተገረምኩበት ለ2 ሰዓት ተኩል ያህል አውርተናል። 2 ሰዓት ተኩል ያህል አውርተናል። ለ2 ሰዓት ተኩል ያህል ከቴዲ ጋር ቁጭ ብለናል። 2 ሰዓት ተኩል ያወራነው ስለ እግዚአብሔርን የሚወድበት ፍቅር ብታይ ቴዲ እንዲህ ሲያወራሽ እግዚአብሔርን የሚወድበት ፍቅር በጣም አስገራሚ ነው። ከዛ ስለ ክርስቶስ ያወራል፣ ስለ ኢየሱስ ክርስቶስ ያወራል። እዛ ጋር ስዕል አለ፣ የተሰቀለው ክርስቶስ አለ። ስለ ስጋው ያወራል፣ ስለ ደሙ ያወራል፣ ስለ ስቃዩ ያወራል፣ ስለ ትንሣኤ ያወራል። እየሰማሁ እንግዲህ ቴዲ አፍሮን ታውቂዋለሽ። በመጨረሻ ሞስት አድማየርድ በጣም ተወዳጅ ኢትዮጵያ እሱ ይመስለኛል። በጣም የሚወደድና የሚደነቅ እና ዝም እየሰማሁት ከዛ የሚያናገረኝ ጨዋታ የእግዚአብሔር ነገር ያለው መንፈሳዊ መረዳት። እኔ ብዙ ሰው የሚያውቅ አይመስለኝም። እኔ መንፈሳዊ ሰው ስለሆንኩ መንፈሳዊ ሰው አውቃለሁ። እግዚአብሔርን መውደዱ ክርስቶስን የሚገልጥበት አገላለጽ፣ ከዛ ደግሞ ያለው ስፒሪቹዋል አንደርስታንዲንግ መንፈሳዊ መረዳት ጥልቀት ዴፕሱ ማለት እና እንደተገረሙ ስሰማ ቆየሁ። ስለሱ ስናወራ ከዛ ስንወጣ አምለሰትን አስገባን። እሱ ወጣ፣ ግቢ ውጭ ድረስ ወጣ። እንግዲህ ለሱ በጣም ታዋቂ ሰው ነውና ሪስክ ነው። ውጭ ድረስ ወጣ። መኪና ውስጥ እስከገባ ድረስ ጠበቅ። ግባ እያልኩት አይ መኪና ውስጥ እስከገባ ድረስ ጠበቅ። መኪና አስነስቼ እስከሚሄድ ድረስ ጠበቀና ልክ መሄድ ሲጀምር እንደዚህ ብሎ ወደ ቤቱ ገባ። እኔ ቤት ገባሁና እውነቴን ነው የምልሽ 15 ደቂቃ ቁጭ ነው ያልኩት። ቴዲን የማውቀው በሙዚቃ ስራዎቹ ነው፣ በጣም የታወቀ ነው። የህይወት ፐርሰናሊቲ፣ የህይወት መንፈሳዊ ጥልቀት፣ የህይወት የእግዚአብሔር ፍቅር። እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም። ኢየሱስን ሲገልጠው አገላለጡ የሚገልጥበት ቋንቋ አንዱ ቤዝ መረዳቱ እና ቤት ገብቼ ቁጭ ብዬ አሰብኩ። ከዛ ግን ይሄ ሰው ለምን እንደዚህ ያደረጋል? ከሱ ፕሮፌሽን ጋር እኔ ጋር ምን ግንኙነት የለውም። ግን አክብሮ ጋብዞ ስለ እግዚአብሔር አውርቶ ወጥቶ ሸኝቶ አሁን የሰጠኝ ምንድን ነው? ቫር ነው። ስወጣ ነው ምን አደረግኩኝ? ቅድም እንዳልኩሽ ሎስ አንጀለስ ያለው ግርማ እንደጻፍ መቅዲ እንደጻፍኩ ዶክተር ቴዎድሮስ ካሳሁን ደግሞ ቴዲ አፍሮ ወጥቼ ልቤ ጽላት ላይ ጻፍኩት። ለምን? he treated me with respect። ስለዚህ ምን እያልን ነበር? እግዚአብሔር የሚሰጥሽ ሰዎች አሉ። እነዚህ የሚሰጥሽ ሰዎች አንድም በተጨነቅሽበት ሰዓት ደርሰው የሚመጡ ሰዎች፣ ሁለትም
አንቺ የጠፋሽ በሚመስልበት አሁን እንደመጣችው አንቺ የጠፋሽ ማዕበሉ ያጠፋሽ በሚመስልበት ሰዓት አለሁ የሚሉ ሶስተኛ እንደ ቴዲ አፍሮ ዋጋሽን ተረድተው ሪስፔክት አድርገውሽ አክብረውሽ ትሪት የሚያደርጉሽ እነዚህ ሰዎች በልብሽ ጽላት ላይ ጻፊያቸው እግዚአብሔር የሰጠሽ ስጦታች አሁን ከዚህ ሰዎች ጋር ቴዲ አፍሮ ነገር ግን በሩ ላይ ስለዚህ እግዚአብሔር የሚሰጠን ሰዎች ወዳጅ የሚሰጥሽን ሰዎች ለየተሽ ከድሜያሻለች አረንጓዴ ቢጫ ቀዩ ሰንደቃችን ዛሬም እንደ ጥንቱ አኮራት ልጃችን ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ በደንብ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ የጥቁር አርበኛ ዓለም ያደነቀው ቀድሞ አይናገርም ማሸነፉን ሲያውቀው ሁሌም ድል አድራጊ ይቻላል ነው በሱ ድል አድርጎ ሲገባ ባንዲራ ነው ልብሱ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ 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 ገብረስላሴ እናመሰግናለን። ኃይሌ ኃይሌ ገብረስላሴ በአክሱም ስልጣኔ በሕያው ቅርስሽ ሲዘከር የኖረ ቀዳሚነትሽ አሁን ደግሞ ዛሬ ኢትዮጵያ ሀገሬ ዛሬም በልጅሽ ከፍ ብሎ ታየ ሰንደቅ ዓላማሽ ኃይሌ ኃይሌ ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ 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 ገብረስላሴ ኃይሌ ኃይሌ ገብረስላሴ እናመሰግናለን። እንዲሁም የሀገራችን ሕዝቦች እንኳን ለዚህ ለ1994 ዓ.ም በሰላም አደረሰን። እዚህ እንግዳ አድርጋችሁ ስለጋበዛችሁኝ ደግሞ አመሰግናለሁ። ታጨበጭቡም እንዴ? አመሰግናለሁ። ኃይሌ ገብረስላሴ ለሀገራችን በጣም ኩራት የሆነ በጣም